ሱፊዩን ወንድምህን ቀድመህ ግደለው ነው የሚለው። ሱፊዩን ወንድምህን ቀድመህ ግደለው ነው የሚለው። ሙሉ ኪታባቸው ላይ ብትመለከት ሱፊዮችን ተጋደሉ ብለዋል የሚል ነገር አታገኙ። በእነሱ ጀምሮ ግድያ ነው የሚለው። እንደሰማችሁት ልጁ ቁርአኑን ሲቀረው ዘሎ ይሄኛውን ነው የቀረው። ሼክ ሷሊህ አልፈውዛን መጀመሪያ የጠቀሱት ግን ምንድን ነበር? ወአንዲር አሺረተከል አቅረቢን። ሱፊዮችን በተመለከተ የት ውስጥ ነው የሚገቡት? ፊዳዕዋ በዳዕዋ ላይ ነው የሚገቡት። ፊዳዕዋቲ ወልጂሃድ። ይኸውልህ ሷሊህ አልፈውዛን የጻፉት ኪታብ ላይ በየመስጂዱ የሚቀረው ኢርሻድ ኪታብ ላይ ኪታቡን ከያዝከው 13ኛው ፔጅ ክፈተው። ካልሆነ የስክሪንሾቱን አምጥቼልሃለሁ። ሱፊዩን ወንድምህን ቀድመህ ግደለው ነው የሚለው። ሱፊዩን ወንድምህን ቀድመህ ግደለው ነው የሚለው። ሱፊዩን ወንድምህን ቀድመህ ግደለው ነው የሚለው ከአይሁዳና ከነሳራ በፊት إرشاد الله يتنام إلى الفوز أما أولئك القبوريين والمتصوفون المنحرفون فيظنون أنهم مسلمون وأنما هم عليه والإسلام فيغترون ويضرون غيرهم والله جل وعلا أمرنا بالبداءة بالكفار الأقربين لنا وقال تعالى يا أيها الذين آمنوا قاتلوا الذين يلونكم من الكفار فما لم تصلك بل نسجن الدنيا من ሼክ ሷሊህ አልፈውዛን ኢርሻድ የተባለ ኪታባቸው ላይ ከአይሁድና ከነሳራዎች በፊት ቅርብ የሆኑ ሙስሊም ሱፊዮችን እንድንጋደል በኪታባቸው ተናግረዋል። ይሄው መረጃ እያለ እየጠቀሰ ነው። በእርግጥ ይህ ግለሰብ መረጃውን በትክክል ያየው አይመስለኝም። እኛም የዚህን አይነት ንግግር ግደሏቸው ይላሉ እንደዚህ ይላሉ የሚባለውን ነገር ልጅ እያለን ጀምረን የምንሰማው ንግግር ነው። ማስረጃን ስትመለከቱ ስታጣሩ ግን እንደዚህ አይነት ወሬዎች የጥላቻ ወሬዎች ናቸው። ሐቅን እንዳንረዳ የሚያደርጉን ወሬዎች ናቸው። አላህ እኮ የሆነን ነገር አጣርተን እንድንቀበል ነው ያዘዘው። ያ አዩሃ አለዚነ አመኑ ኢንጃአኩም ፋሲቁን ቢነበኢን ፈተበየኑ። አንድ ፋሲቅ አመፀኛ ሰው ወሬን ይዞላችሁ ሲመጣ አጣሩ። ፈተበየኑ፣ ተበዩን ያስፈልጋል። ይገላሉ፣ ይጨፈጭፋሉ፣ ረደው ብሏል፣ ሙስሊም ግደለው ብሏል ተባለ አይደለ? ማጣራት ያስፈልጋል። ይኸውልህ ማስረጃ ምናምን ብለህ ያልተጻፈ ነገር ለምን ታነባለህ? አለይሰ ፊኩም ረጁሉ ረሺድ። እንደው ከመካከላችሁ እንደው ቅን የሆነ ሰው የለም? ለማንኛውም ሙስሊሞችን ግደሉ ይላሉ ኢርሻድ ኪታብ ላይ። እንደዚህ ኪታብ ላይ የተባለ የሚጠቀሰው ነገር በሙሉ የጭፍን ጥላቻቸው ውጤት ነው ይህንን እንዲናገሩ ያደረጋቸው። ሼክ ሷሊህ አልፈውዛን እውነት ከአይሁድና ነሷሮች በፊት ሙስሊሞችን እንድንጋደል አዘዋል አላዘዙም የሚለውን ነገር አብረን በኪታባቸው የምንመለከተው ነገር ይሆናል። የሼክ ሷሊህ አልፈውዛን ኪታብ አልኢርሻድ በመባል የሚታወቀው ኪታባቸው ይህ ነው። እዚህ ኪታብ ላይ ነው እንግዲህ ሙስሊሞችን ግደሉ ብለዋል እያሉ የሚያወሩት። እስኪ እንመልከተው። እነሱ ያሉበትን ቦታ ከማየታችን በፊት በምን ርዕስ ላይ እንደተናገሩት ሼክ ሷሊህ አልፈውዛን ተመልከቱ። አዳዕወቱ ኢለል አቂደቲል ኢስላሚያ፣ ሰዎችን ወደ አቂዳ መጣራት እንዳለብን ነው እየተናገሩ ያሉት ማለት ነው። ከዛም እዚህ ጋር ወረድ ያሉና ምን አሉ? ፈየጅቡ አላ መን አረፈ ሃዚሂል አቂዳ፣ ይችን አቂዳ በተረዳ ሰው ላይ ሁሉ ግዴታ ነው። ወአሚለ ቢሃ፣ በሷም በሰራባት ሰው ላይ አላ የቅተሲረ አላ ነፍሲ፣ በነፍሱ ላይ ላያሳጥር። ታዲያ ምን ያድርግ? በል የድዑ ናሰ ኢለይሃ ቢልሕክመቲ ወልመውዒዘቲ ልሐሰና፣ ሰዎችን ወደዚች አቂዳ ይጣራ። እንዲሁም ሲጣራ በሕክማ በጥበብ ወልመውዒዘቲ ልሐሰና፣ በመልካም ግሳጼ ይጣራ ብለው ይናገራሉ። ከማ ሁወ ሰቢሉል ሙርሰሊን ወአትባዕህም፣ ይህም በሕክማና በመልካም ግሳጼ መጣራት የሙርሰሎች እና የተከታዮቻቸው መንገድ እንደሆነው ብለው ይናገራሉ። ይህንን እንደ መግቢያ ከተመለከትነ እነሱ ወደ አነሱት ሀሳብ እንሂድ። በተውሂድ ላይ ትኩረት የማይሰጡ ጀማዎችን ችግራቸውን በሰፊው ከተናገሩ በኋላ እዚህ ጋር ምን አሉ ሼክ ሷሊህ አልፈውዛን? ወላሁ ጀለ ወዓላ፣ አላሁ ስብሓነሁ ወተዓላ አመረና ቢልበዳአቲ ቢልኩፋሪል አቅረቢነ ፊዳዕወቲ ወፊል ጂሃድ። ሼክ ሷሊህ አልፈውዛን እያሉ ያሉት ምንድን ነው? ማስተካከል የሚቀደመው ከቅርብ ነው። እንደሰማችሁት ልጁ ቁርአኑን ሲቀረው ዘሎ ይሄኛውን ነው የቀረው። ሼክ ሷሊህ አልፈውዛን መጀመሪያ የጠቀሱት ግን ምንድን ነበር? ወአንዲር አሺረተከል አቅረቢን፣ ቅርብ የሆኑ ቤተሰቦችህን አስጠንቅቅ ተብሏል። ዳዕዋም ሲጀመር ከምንድን ነው የሚጀመረው? ቅርብ ከሆነ አካል ነው የሚጀመረው እና መጀመሪያ እነሱን ልናስተምር ይገባል በሚል ነበር ያመጡት። የታለ ተጋደሏቸው የሚለው ሙስሊም ነን ብለው ኢስላም የማይወክለውን ስራ ለሚሰሩ ሰዎች ምንድን ነው ያመጡት? ሼክ ሷሊህ አልፈውዛን ወአንዲር አሺረተከል አቅረቢን፣ ስንጀምር ከቅርባችን ካሉት ነው ልንጀምር የሚገባው ብለው የገለጹት ሁለት አይነት ነው፣ ፊዳዕወቲ ወልጂሃድ። በዳዕዋም ቢሆን ልንጀምር የሚገባው ከቅርብ ካሉት ነው። ለምን? ወአንዚር አሺረተከል አቅረቢን ብለዋል ብለው ማስረጃ መጡ። ቅርብ ቤተሰቦችህን አስጠንቅቅ ብለዋል አላህ ሱብሓነሁ ወተዓላ ብለው ማስረጃ መጡ። አዎ ትክክል ነው። አንተ ወደ ትክክለኛ አቂዳ መጣራት ስትጀምር ራስህን ካስተካከልክና አንተ ትክክለኛውን አቂዳ ከተረዳህ በኋላ መጀመር ያለብህ
ከቤተሰቦችን ልክ እንደዚሁ ወልጅሃድ በጅሃድም ላይ ሩቅ ካለ ጠላት ቅርብ ያለ ጠላት ነው የሚያጠቃው። እነዛ ጠላቶች ኢስላምን የሚዋጉ ከሆነ የምትጀምረው ቅርብ ካሉት ነው። ለምን አላህ Subhanahu Wa Ta'ala ያ አዩሃ الذين آمنوا قاتلوا الذين يلونكم من الكفار እናንተ ያመናችሁ ሰዎች ሆይ ከካሃዲዎች ቅርብ ያሉ ተዋጊ የሆኑ ካሃዲዎችን በመጋደል ላይ ጀምሩ ብሎ አላህ Subhanahu Wa Ta'ala በጅሃድም ላይ ቅርብ ካሉት ኩፋሮች እንድንጀምር አዟል። ስለዚህ ሱፊዮችን በተመለከተ የት ውስጥ ነው የሚገቡት? ፊዳዋ በዳዕዋ ላይ ነው የሚገቡት። ሱፊዮችን ተጋደሉ ብለዋል። ሱብሃንአላህ ለምንናገረው ነገር ለምንድን ነው የማናስተውለው? ይህ ንግግር እኮ በጣም አደገኛ የሆነ ንግግር ነው። ይህ ግለሰብ በተደጋጋሚ እንደምትመለከቱት በስሜት ነው የሚናገረው። ስሜታዊ ሆኖ የሚናገራቸው ነገራቶች ደግሞ አደገኛ የሆኑ ነገሮች ናቸው። ሼክ ሷሊህ አልፈውዛን ኢርሻድ ኪታብ ላይ ሱፊዮችን በመጋደል ጀምሩ ብለዋል። የት ቦታ ላይ ነው ያሉት? ያልከውን ቦታ ይኸው ከፍተን አየን። የት ቦታ ላይ ነው ተጋደሉ ብለዋል ያሉት? ወደ ትክክለኛ አቂዳ ጥሯቸው። ያሉበት አቂዳ ትክክል አይደለም። ስትጣሩም ደግሞ በመግቢያቸው ላይ እንዳሳለፉት ቢልሕክመቲ ወልመውዒዘቲ ልሐሰና ይሁን፣ በሕክማና በመልካም ግሳጼ ይሁን። በዚህ አይነት መልኩ ሼኽየው ረጋ ብለው ቀስ ብለው ሰዎችን ወደ ተውሂድ እንድንጣራ እየመከሩ ተጋደሏቸው ብለዋል። የሌለ ነገር ሙሉ ኪታባቸው ላይ ብትመለከት ሱፊዮችን ተጋደሉ ብለዋል የሚል ነገር አታገኙ። ልብ ወለድ ነው። ጥላቻ ያወራቸው ሰዎች የሚናገሩት ንግግር ነው። ከዚህ የሐቅ መንገድ፣ ከዚህ የተውሂድ ብርሃን፣ ከዚህ የሱና ብርሃን ሰዎች ዞር ብለው ቀልባቸው ከአላህ ውጭ ባሉ በተለያዩ ፍጡራን ከኔም እኮ እንዲህ ያደርጋል ከኔም እኮ እንዲህ ያደርጋል በሚል ነገር እንዲጠመዱ ይህን ያክል ነው ሴራ የሚሰራው። አልሐምዱሊላህ ሙስሊሞችን በመጋደል ላይ የሚያዝ ዲን የለንም። ወደ ትክክለኛው አቂዳ ቢልሕክመቲ ወልመውዒዘቲ ልሐሰና ግን እንጠራቸዋለን። አሁንም ወደፊትም እስትንፋሳችን እስካለ ድረስ እንደዚህ አይነት የተለመደ ሴራችሁን ደግሞ በዚህ አይነት መልኩ በሚገባችሁ መልኩ ግልጽ እያደረግንላችሁ እንሄዳለን። አላሁመ አሪና ልሐቀ ሐቀን ወርዙቅና ኢትባዐህ ወአሪና ልባጢለ ባጢለን ወርዙቅና እጅቲናባህ። ወሰላሙ ዓለይኩም ወረሕመቱላሂ ወበረካቱ።